አንተ ምንድነው እናቴ የምታስጨንቃት? እናቴ የሚበላ ነገር አለ እንዴ? ርቦኛል። ሰራተኛ ቀጥራ ያስቀመጥክ ይመስል እንዲህ ምግብ ስትጠይቅ አታፍርም እንዴ? አረ እንደዚህ አይባልም። ጉድ እኮ ነው። እኔም ብለውም አንተ ነህ የምትነግረኝ። አረ እናቴ እንደዛ ማለት እኮ ፈልጌ አይደለም። አስሬ እናቴ አትበለኝ። እናትህን ሂድና እዛ ጉሊት ፈልግ። ምንም ብትሆኝ እኮ የእንጀራ እናቴ ነሽ። አንተ ምንድነው እናቴ የምታስጨንቃት? የሆነ ትርፍራፊ ነገር ካለ ስጩ። ሞቶ ደግሞ ሰበብ እንዳይሆንብን። ዝም ብሎ መቀለብማ የለም። መጀመሪያ እዛ ጋር የቆሸሹ ልብሶች አሉልህ፣ እነሱን እጠብ፣ ቤቱንም ማጽዳ። ከዚያ ደግሞ ቆይ መጀመሪያ እግሬን ጠበይ። ይቻላል። እሺ ካልሽ አንድ የሥራ እስካገኘ ነው። እንዲህማ የመቀጠል አቅሙ የለኝም። አንተ ምንድነው እንደዚህ አይነት አስተጣጣብ? እንደ ድሮ ጠበይ። እናቴ ብትኖር እንዲህ አታደርገኝም ነበር። አንተ ምንድነው እንደዚህ የምትጨማለቀው? አንተ የጉሊት ሻጭ ልጅ። ምን አጠፋው? እናቴ ብቻ እኮ ነው ያልኩት። አሁኑኑ ከቤቴ ይውጣል። የእናቴ ቤት እኮ ነው። ወዴት ነው የሚሄደው? አይመለከተኝም። እዛ ጎዳና ማደር ትችላለህ። ሂድልኝ በቃ አይነን እንዳላይ ወርቃን ማስሞልቶ ሳይተኙ ማደር ሊሆን ከራስ ሄሎ ጓደኛዬ፣ አሁኑኑ ስራ ፈልግልኝ። እሺ ችግር የለውም።